ሰላም እንዴት ናችሁ? በአሜሪካ ሚኒሶታ የተፈጸመው ወንጀል እነግራችኋለሁ። አብራችሁን ቆዩ። አሜሪካን ውስጥ ሚኒሶታ የሚባልበት ቦታ ላይ ባልና ሚስት ናቸው። ባልዮ ሚስቱን በጩቤ ወጋግቶ ህይወቷ እንዲያልፍ አድርጓል። ይሄ የተፈጠረው እንዴት ነው? ይሄ የተፈጠረው እንዴት መሰላችሁ? ባልዮ ለፖሊስ ደውሎ ሪፖርት ያደረገው ነገር ቢኖር ምንድነው? እኔ ከስራ ተመልሼ ወደ ቤት በመመለስበት ሰዓት ቤታችን በር ላይ አንድ መኪና ቆሞ አየሁኝ። መኪናው ደግሞ ሳየው ቤቴ ሌላ ሰው እንደገባና እንዳለ ውስጤ ጥርጣሬ ገባው እና ከዛ ወደ ቤት ስገባ ደግሞ የወንድ ድምጽ ሰማው። ከዛ ባለቤቴ የፍቅር ግንኙነት ከሌላ ወንድ ጋር እንደጀመረች ነው የተሰማኝ ውስጤና ይህንን በተመለከተ ባለቤቴን መጠየቅ ጀመርኩ። ጠይቃት ነገሩ ወደ ጭቅጭቅ አመራና እኔ በጥፊ መታኋት። በጥፊ ስመታት ባለቤቴ ሄዳ ቢላ ይዛ መጣችና እጄን ቆረጠችኝ። ከዛ እኔ ደግሞ ቢላዋን ተቀብያት ሰውነቷን ወጋግቼ ገደልኳት ብሎ ለፖሊስ ሪፖርት አደረገ ማለት ነው። ሶ ፖሊሶች ይህንን በስልክ ተደውሎ ሲነገራቸው ወንጀሉ የተፈጸመበት ቦታ ላይ ሲደርሱ ኬዱ ሁሴን የሚባለው የ34 አመት ባልዮ ማለት ነው 34 አመቱ ነው። ሚስቱ ደግሞ 29 አመቷ ሶፊያ ትባላለች። እና ከቤት ገቡ። ሲያዩ እሱ ግራ እጁ ደም በጣም ይፈሳል እና በጨርቅ ጠቅልሎታል። ወደ ውስጥ ሲገቡ ደግሞ ሚስቱ ሶፊያ የምትባለዋ በምንጣፍ ተጠቅልላ ተኝታለች ማለት ነው። ገብተው እሷን ለማየት ሲሞክሩ እሷ ለመናገርና ቃል ለማውጣት እያጣጣረች ስለነበረ ለመስማት ሞከሩ፣ ነገር ግን አልቻሉም። ዘን ያደረጉት ምንድነው? ፖሊሶቹ እሷን ይዘው ወደ ሆስፒታል ወሰዷት። ሆስፒታል ስትሄድ ህይወቷ ሊያልፍ ችሏል ማለት ነው። ፖሊስ በዘገባው አክሎ የዘገበው ምንድነው? ሁለት ባልና ሚስቶች ጨቅላ ህጻን ልጅ ነበራቸው። ጨቅላ ህጻን ልጁ ደግሞ ምንም ነገር ጉዳት እንዳልደረሰበት ነው ሪፖርት ያደረጉት። ነገር ግን ሶፊያ በጣም ብዙ ቦታ ነው ሰውነቷ በስለት በቢላዋ ተወጋግቶ የተገደለችው። እጇ፣ ክንዷ ላይ፣ አንገቷ ላይ፣ ምንድነው ጀርባዋ ላይ እንደገና ደግሞ ልቧ ላይ ደግሞ ወደ 3 ኢንች ጥልቀት ያለው ስለት የገባበት እንደሚያሳይና በጣም እንደተወጋች ነው የሚያሳየው እና በዛ ምክንያት ነው ህይወቷ ሊያልፍ የቻለው። እና ኬዱ ሁሴን የሚባለው የ34 አመት ተጠርጣሪው ፍርድ ቤት ለማርች 6 ተቀጥሮ ነበረ ያለው ሁኔታ ድጋሚ እንዲያሳይ ማለት ነው። ኬዱ ሁሴን አማርኛ ወይም እንግሊዝኛ መናገር አይችልም። በኦሮምኛ እየተናገረ ነው በአስተርጓሚ ጉዳዩን እያስረዳ የነበረው እና ያው ፖሊስ ተጨማሪ ምርመራዎችን ያደርጋል። ይሄን ይመስላል እንግዲህ የ29 አመት ወጣት ባለቤቱ ህይወቷ ሊያልፍ ይችላል ማለት ነው። እና እዚህ ጋር ማከል የምፈልገው ነገር ምንድነው? ህጻን ልጅ አለ፣ ጨቅላ ህጻን ልጅ አለ ብለዋል። እነዚህ ሰዎች ወዶና ተፋቅረው ያመጡት ልጅ ነው። እንደው አንዳንድ ጊዜ ባልና ሚስቶች ወይም ባለትዳሮች ይህንን ጉዳይ ቁጭ ብላችሁ ብታስቡት ለሚወለዱ ልጆች፣ ለተፈጠሩ ህጻን ልጆች። ምክንያቱም አንደኛ ስሜታዊ ሆነን ሊሆን ይችላል እንደዛ ነገሮች የምንፈጽመው፣ ነገር ግን እንደዚህ ነገር ሀፕን ሊያደርግ ይችላል እና ይህን ነገር ሀፕን ቢያደርግ ምንድነው የማደርገው የሚለውን ነገር አይምሯችን ልንነግረው ይገባል። ስሜታችን ልንቆጣጠር ይገባል። ካልሆነ አሁን ይሄን ህጻን ልጅ ማደጎ ያድራል፣ እሱ እስር ቤት ይገባል፣ እሷ ወደ አፈር ትሄዳለች ማለት ነው። ሉክ የተወለደው ልጅ የአባትና እናት ፍቅር ሳያገኝ ብቻውን ቀረ ማለት ነው። ከዛ ምን አይነት ጀነሬሽን፣ ምን አይነት ትውልድ እየተፈጠረና ምን አይነት ልጆች እየተፈጠረ እንደሆነ ማሰብ ነው። በአሁኑ ሰዓት እያየናቸው ያሉት ልጆች የወላጆቻቸው ነጸብራቅ ናቸው። ወላጆቻቸው ልጆቻቸው ያሳደጓቸውን ነው አሁን እዚህ ጋር እያሳዩን ያሉት። ስለዚህ ለትውልድ ለሀገር የምናስብ ከሆነ እንደ ፊቸር ሀገሪቷን ሊረከቡት ወይ ደግሞ ሀገሪቷን ሊመሯት ይችላሉ ብለን የምናስብ ልጆች በፍቅርና ብናሳድጋቸው ጥሩ ነው። ውስጣቸው ቂም፣ ጥላቻ ይዘው ይሄ ልጅ ሲያድግ እናቴን በጩቤ ወጋት አባቴ ነው እያለ አይምሮ ውስጥ ላይ ተቀርጾ ይሄንን እያሰበ ነው የሚኖረው። እሱም ወደፊት ትዳር ሲመሰረት አይምሮ ምን ሊፈጠር እንደሚችል ማሰብ ነው እና ለራሳችን ብቻ ሳይሆን ስለ በእግዚአብሔር ዘንድ የተሰጡን ስጦታዎች ልጆችንም ህይወት እያሰብን ብንኖር ጥሩ ነው። ምክንያቱም እነሱ ነገ እነዚህ ልጆች ምን አይነት ስነ ልቦና አይምሯቸው ውስጥ እየገነቡ እንደሚሄዱ፣ ውስጣቸው ምን እየተሰማቸው እንደሚሄዱ ይሄንን ነገሮች ጭንቅላችን ውስጥ እያስገባን ስሜታዊ ልንሆን እንችላለን እንደዚህ ነገሮች ሲፈጠር።
አሁን የሰውዬ በእርግጠኝነት ጩቤ እያነሳ ቢላዋ አንስቶ ሚስቱን እንደዛ ሲወጋጋት እርግጠኛ ነኝ ይሄ ራሱን አያውቀውም። ይሄ መንፈስ ማለት ነው። ይሄ ውስጡ ያለው መንፈስ አያውቀውም። ግን ይሄ መንፈስ መከላከል የምንችለው በመረጋጋት ነገሮችን በማጤን ወይ ጥሎ በመውጣት እንደዚህ ነገር ሀፕን ሲያደርግ ብዙ ጊዜ ጸብ ሲፈጠር ባልና ሚስቶች ላይ ምንድነው ቶሎ ጥሎ መውጣት እና አይምሮ ማረጋጋት። ምክንያቱም ስትወጡ አይምሯችሁ ቢያንስ ከነበረበት ስሜት ወደ ሌላ ስሜት ይገባል እና ነገሮችን ሰከን ብሎ ለማሰብ ጊዜ ያገኛል እና አሁን በጣም ብዙ ሴት እህቶቻችን እየተገደሉ ነው በባሎቻቸው። በተለይ ስፔሻሊ ከሀገር ውጭ ያሉት ያው ሀገራችን ውስጥም በጣም ብዙ አሉ። ነገር ግን አሁን እየተሰማ ያለው ባለፈው በካይሮ የተገደለች ወጣት አለች። እንደዚሁ በባለቤቷ እሷን በምንጣፍ ተጠቅልላ ነው ሬሳዋ ቤት ውስጥ ተዘግቶባት ከሁለት ነው ከሶስት ቀን በላይ የት እንዳለች ሳይታወቅ ተገላ የተገኘችው። እና እንዲህ ነገሮች እየበዙ ነው። እባካችሁ ጥንዶች ባልና ሚስቶችን ቆም ብላችሁ አስቡ። ለሚፈጠሩት ነገር ኃላፊነት ለሚመጣው ነገሮች ችግሮችን በደንብ አስቡ። ለተወለዱ ልጆችን በደንብ አስቡ። ስለ ራሳችን ብቻ እናስብ። ስለ ራሳችን ስሜት ብቻ እናስብ። ህይወት ወይ ደግሞ ትዳር ወይ ፍቅር ቢቆም ሌላ ህይወት ሌላ ትዳር ይቀጥላል። ሌላ ላይፍ እንዳለ አይምሯችሁ ማሰብ አለባችሁ ነው ምለው። ቻው ቻው።